እሺ ሰላም ነው እንዴት ነህ? አለው እግዚአብሔር ይመስገን። እዚህ ጋር ስታልፍ ያየሁ ነበርና ትንሽ አይንም ስለምስብ ያረክ ያለው ነገር ምን እንደሆነ ታብራራልን ትችላለህ? ወል ይሄ እንግዲህ ሐዋርያት ሥራ 8 ላይ ኦኬ ከቁጥር 26 እስከ 40 ያለውን የኢትዮጵያው ጃንደረባ ታሪክ ሪፕሬዘንት የሚያደርግ ኦኬ እና የኢትዮጵያው ጃንደረባ በጥንት ጊዜ ኢየሩሳሌም ለስግደት ሄዶ ነበር ኢየሱስ ክርስቶስ ከተወለደ በኋላ ማለት ነው። እና እዛ ሄዶ ሰግዶ ሲመለስ የኢሳያስን መጽሐፍ የትንቢተ ኢሳያስን መጽሐፍ ሲያነብ ነበር 53 ላይ ያለው ማለት ነው። እንደ በግ ታረደ እያለ ስለ ክርስቶስ በምሳሌ ነብዩ ኢሳያስ የተናገረውን እያነበበ ነበርና እግዚአብሔር የሚደንቅ ታሪክ ሰርቷል እዛ ቦታ ላይ በኢትዮጵያው ታሪክ በኢትዮጵያው ጃንደረባ ዙሪያ ምንድነው ያደረገው? እግዚአብሔር ከሰማይ ያያል ይላል የሚፈልጉትን ከልባቸው የሚፈልጉትን ያያል ነው የሚለው ማስተዋል የሚፈልጉትን ያያል ነው የሚለው እና በዛ መሰረት ኢትዮጵያውን የሚያነበው ነገር ስላልገባው ስለ በጉ ምሳሌ ምን እንደሆነ ስላልገባው እንዲረዳ ብሎ ወንጌላዊው ፊልጶስ መልአኩን ልኮ ጋዛ ሂድ በማለት የጋዛ ምድረ በዳ ሂድ በማለት እዛ ነበር ኢትዮጵያው ጃንደረባ እና እዛ እንዲሄድ ይነግረዋል መልአኩ። ከዛ ፊልጶስ ይሄዳል። እዛ ጋዛ ሲደርስ ደግሞ ኢትዮጵያውን በሰረገላ ታጅቦ ሲሄድ ወደ ሀገሩ ሲመለስ ከስግደት ማለት ኢየሩሳሌም እና መንፈስ ቅዱስ ደግሞ እዛ ቦታ ላይ ሂድና ምን በለው አግኘው ይለዋል። ጠጋ ብሎ ሲሰማ የሚያነበው የትንቢተ ኢሳያስን ሲያነብ ይሰማል ማለት ነው። እዛ የምታነበው ይገባል ወይ አለው። ትረዳዋለህ ሲለው የሚረዳኝ ሰው ሳይኖር እንዴት እረዳለሁ ብሎ ጠየቀ ማለት ነው። ከዛ እንደውም ኢትዮጵያዊ ትሁት ነው፣ በጣም ባለስልጣን ነው ግን ትሁት ነው ይላል እዛ ቦታ ላይ ከሁኔታውም መረዳት እንችላለን። እና ኢንቫይት አደረገው ና ውጣ ብሎ ሰረገላው ላይ ከሱ ጋር ሆኖ የሚያነበውን መጽሐፍ እንዲረዳ እንዲያስረዳው ጋበዘው ማለት ነው። ከዛ በኋላ ያንን ኤቭሪቲንግ ዲቴል አሳየው። በጉ ኦሬዲ ማን ክርስቶስ ኢየሱስ እንደሆነ የሚወክለው የተነገረውም ትንቢት ደግሞ እንደተፈጸመ ያንን ነገር ያስረዳዋል ማለት ነው። ከዛ በኋላ ምንድነው የሆነው? ያንን ቦታ ሲያስረዳው ገባው፣ መልስ አገኘ። መጀመሪያ ላይ ስለ ራሱ ይሁን ነብዩ የተናገረው ስለሌላ አልገባውም ነበርና ስለ ክርስቶስ እንደሆነ አስረዳው ማለት ነው። እና በክርስቶስ አመን ንስሐም ገባ። እንደውም መጠመቅ የሚከለክለኝ ነገር አለ ወይ ብሎ ራሱ ነው የጠየቀው። እና ፊልጶስ ወስዶ ውሃ ሲያገኙ ውሃ ጠመቀው ማለት ነው። እና ደስ ብሎትም ወደ ሀገሩ ተመለሰ ነው። እና ለመጀመሪያ ጊዜ ወንጌል ወደ ኢትዮጵያ ብሎም አፍሪካ የገባው በዚህ በኢትዮጵያው ጃንደረባ ነው ተባለ። እና ይሄ ትልቅ ታሪክ ፕሮሞት መደረግ ያለበት በዋናነት ለኛ ለኢትዮጵያውያኖች ይሄ ነገር በጣም ጮሆ ሊሰማን ይገባል። በጣም መነገር አለበት። ምክንያቱም ከኢትዮጵያው ብዙ መማር እንችላለን። ያው ቀደምት አባቶቻችን ማለት ይቻላል ብዙ ትምህርት መውሰድ እንችላለን። ትህትናን፣ እግዚአብሔርን መፈለግ፣ ለእግዚአብሔር መስገድ፣ ክብር መስጠትን ከሱ መማር እንችላለን በዚህ ቦታ ላይ እና ደግሞ ያልገባንን ነገር አልገባንም ማለትን ማወቅ ጥሩ ነው። መማር ጥሩ ነው። ከሰውም የሚረዳን ሰውም ካለ መጠየቅ መልካም። ትልቅ ባለስልጣን ሆኖ እንዲህ አይነት ትህትና መስጠት የሚገርም ነው እና ይህንን ነገር ከሱ መማር ይኖርብናል እኛ። ሌላው እንግዲህ በደንብ ያው ምንድነው መንገድ ላይ የተወሰነ ትራክት አለ ያዘጋጀው ፍላየር ነገር አለ። እሱን ለሰው እየሰጠው ነው እና አጭር ነው። ስለሱ የሚያብራራ ታሪክ የሚያብራራ ነው። ሐዋርያት 8 ላይ ያለው የሚያብራራ ነው። ይሄንን እንሰጣለሁ። ሰዎች ቤታቸው ገብቶ በደንብ እንዲያነቡ መጽሐፍ ቅዱስን ኢንከሬጅ አደርጋቸዋለሁ። ይሄ ነው ያስኩት ስራዬ ነው። በፊትም ከዚህ በፊት ወንጌልን ሰብካለሁ። ብዙም ባይጋነንም መንገድ ላይ ሰብክበት አጋጣሚዎች አሉ። ግን አሁን ደግሞ ይሄ አንድ ቀን ነው ድንገት ይሄ ሀሳብ የመጣልኝ እና ዴቨሎፕ አድርጌዋለሁኝ። መጽሐፍ ለልጆች የሆነ መጽሐፍ በዛው ታሪክ ላይ አዘጋጅቼ ታትሟል።
ወደፊት ይመረቃል። መዝሙርም ይኖራል የተዘጋጀ እሱም አንድ ላይ ላውንች ይደረጋል። ድራማም አለ። በዚሁ ታሪክ ዙሪያ የሚያጠነጥን ድራማም አለ። ሞር ለልጆች ነው። እርግጥ ወጣቱ ግን ሞር ይሄን የብስክሌቱንም ወንጌል ስብከት ወጣቱን ኢንከሬጅ ለማድረግ ነው። እቺን ፈረሷን አድርጉ ቢል ምንድነው የሚል እኔም ይሄን ፈረስ አይቼ ጥያቄ ፈጥሮብኝ ነበርና እሱን ታብራራልን ትችላለህ ትንሽ? ፈረሱ ያው የሰረገላውን ነው የሚወክለው፣ የጃንደረባውን ሰረገላ። በፈረስ ነው እንግዲህ ድሮ ትራንስፖርት ሰረገላ የሚጓጓዙት፣ ያንን የሚወክል ነው። እና ይሄ ነገር እንግዲህ ሞር የኛ ባለ ቀጥታ የሚመለከተን የታሪክ እኛ ኢትዮጵያውያኖች ነው። ስለዚህ ይሄንን በደንብ ማጮ መቻል አለብን፣ ማስተዋወቅ መቻል አለብን። ለኢትዮጵያዊ ብቻ ሳይሆን ለዓለም ሁሉ። ይሄ ትልቅ ነገር ትልቅ ታሪክ ነው እና ኢቭን ውጭ ሀገር ያሉት ኢትዮጵያውያኖች በዚህ መልኩ ብስክሌታቸው ላይ ቀላል ነው ይህንን ነገር አስቀምጦ እየነዱ ወንጌልን ቢሰብኩ ቢያስተዋውቁ ለውጭ ዜጎችም ትልቅ ነገር ነው። ትልቅ መግቢያ አዲስ አፕሮች። ሌላም ደግሞ ያስተዋልኩት ነገር ከኋላ አክት 8 እስከ 26 ይላል እና ምን ማለት ነው? እሱ ያው የመጽሐፍ ቅዱስ ላይ ያለውን ታሪክ ለማስተዋወቅ ነው። ሐዋርያት ስራ ላይ ያለው መጽሐፉ ላይ በ11 ቋንቋ ነው የተዘጋጀው። ያን ነው ከሐዋርያት ስራ 8 እስከ 26 እስከ 40 ያለውን ፓርት በ11 ቋንቋ ነው አማርኛውን ጨምሮ ማለት ነው። ለውጭ ዜጎችም እንዲሆን ተተርጉሟል እና አክት የሚለውን እዚህ ጀርባይ ላይ ያደረኩት ሞር ከተማችን ብዙ የውጭ ዜጎችም ስላሉ ለእነሱም እንዲደርስ በሚል ይህንን አይተው ጠይቀው ማንበብ ይችላሉ። ለዛ ብዬ ነው። እሺ እናመሰግናለን።